ናችሁ? እንኳን አደረሳችሁ ለመስቀለ ብርሃኑ ለመላው ክርስቲያን ቤተሰቦቼ። ዛሬ እንግዲህ የምንወያይበት መንፈሳዊነት ከንጉሱ ጋር ተወግዷል የሚል ርዕስ እንደተመለከታችሁት ነው። ይህን ስንል እንግዲህ የተለያዩ ስለ መንፈሳዊነት ከዚህ በፊት የሰራናቸው ቪዲዮዎች ማየት ትችላላችሁ። የእግዚአብሔር መንፈስ በኢትዮጵያ ላይ ከንግስናው ጋር ተወግዷል። ስለዚህ የእግዚአብሔር መንፈስ ወደ ኢትዮጵያ እንዲመለስ፣ ኢትዮጵያ ሰላሟን እንድታገኝ፣ ኢትዮጵያ እንድትበለጽግ፣ ኢትዮጵያ እንድታድግ፣ ኢትዮጵያ እንድትለወጥ መንፈሳዊነት ያስፈልገናል። እግዚአብሔር መንፈስ ያስፈልገናል። የሰይጣን መንፈስ እየተጫወተብን ነው። ስለዚህ የእግዚአብሔር መንፈስ መቀመጫ የሆነውን ንግስና ወደ ቦታው ብንመልስ፣ በውይይት በድርድር በመነጋገር ከኢትዮጵያ አንጻር ለኢትዮጵያ ሲባል ንግስናውን እንመልስ የሚል ዓላማ ይዞ እየተንቀሳቀሰ ያለ ሚዲያ ላይክ፣ ሰብስክራይብ በማድረግ ሸር በማድረግ ቤተሰብ ሁኑ። እንግዲህ ንግስና መመለስ አለበት፣ መንፈሳዊነት መመለስ አለ ወደ ኢትዮጵያ ያለበት ብላችሁ ካሰባችሁ የኢትዮጵያን ሰላም፣ የኢትዮጵያን ክብር፣ የኢትዮጵያን ብልጽግና የሚፈልግ ሁሉ ለእነዚህ ነገሮች ሁሉ የመጀመሪያው ምሰሶ መንፈሳዊነት ስለሆነ እስኪ ዛሬ አንድ ታሪክ ላጫውታችሁ ስለ መንፈሳዊነት ከኢትዮጵያ እንዴት እንደተወገደ። በጣም ዛሬ በ2004 ዓ.ም ከዚህ ዓለም በሞት የተለየ አንድ የእናቴ አባት ለእኔ አያት የሆነ ሰው ነበር እና እንዲሁ በቤተሰብ ስናወራ ከነ ማዘርጋ ከወንድሞቼ እንደ ጓደኞች በተሰበሰበበት ቤት ሆነን አያቴን ነበርና አጋጣሚ እኛ ቤት መጥቶ አያቴ ጋር ሆነን ስለ ኑሮ ውድነት ይደለቃል፣ ስለ ሰላም የተወሰኑ ነገሮች ይደረጋል። እንግዲህ የሆነው 1997 ዓ.ም በፊት ነው እና ሁሉም ሰው ምሮቱን ነው የሚያቀርበው እና ድሮ ቀረ የሆነ ነገር ሲባል ድሮ ቀረ የሆነ ነገር ሲባል ድሮ ቀረ የሆነ ነገር ሲባል ድሮ ቀረ ይባላል። በኋላ ይሄ ነገር ግን ምንድን ነው? ሁሉ ነገር ድሮ ቀረ የሚል ጥያቄ በልጅነት የወጣትነት አይምሮ ነው ጥያቄ ይሰነዝራል። ለምሳሌ አንዳንድ ማነጻጸሪያዎችን ለማንሳት ሞክሬ ከፊተኛው አሁን ያለንበት ከምናምን በዚህ ይሻላል ብዬ ጥያቄ ያነሳል እና በወቅቱ አሳማኝ ሊሆን መልስ የሰጠኝ አያቴ ነበረ። አያቴ ምንድን ነው ያለኝ? ትክክል ነህ ልጅ አለ። ምናልባት ሰው ድሮ ከሚበላው አሁን የተሻለ እየበላ ሊሆን ይችላል። ድሮ እያደረገ ካለው ነገር አሁን እየተሻለ ያደረገ ነገር ግን ማድረጉ ሳይሆን ያደረገውን ነገር መቀበሉ ላይ ነው ልዩነቱ አለ። ያደረገውን ነገር መቀበሉ። ለዚህ ደግሞ መንፈሳዊነት ያስፈልጋል እና የኢትዮጵያ መንፈስ ንጉሱን ሲያስወግዱ አፄ ኃይለ ሥላሴ ሲወገዱ አብሮ የተወገደ ይመስለኛል። ከዛ በኋላ ሰው መረጋጋት አልቻለም። የተለያየ እየተጠቀመም እያደረገም እየኖረም እንኳን የተረጋጋ ህይወት መኖር አልቻለም። ማመስገን አልቻለም። ፈጣሪም ማመስገን አልቻለም። ስለዚህ ይሄ መንፈሳዊነት ተቀምጧል የሚል እሳቤ አለኝ የሚል ነበር በመጀመሪያ ያስጨበጠኝ ማለት ነው እና መንፈሳዊነት ከንግስናው ጋር ተወግዷል ስንል ያለ ምክንያት አይደለም። እስኪ ብዙዎች ህይወት ሳይጎልባችሁ ህይወት ጎልባችኋል። እያላችሁ የላችሁም። ኢትዮጵያ እያላት የላትም። ምንም ሳታጣ አጥታለች። ለምን ቢባል መንፈሳዊነት የለም። እግዚአብሔር መንፈስ ከኛ ጋር የለም። በተለይ ባንወለድም በታሪክም በማንበብም በተለያየ ነገር ስንሰማው በንግስናው ጊዜ በንጉሳውያን ዘመን እንግዲህ ስለ ንጉሳውያን ዘመን ስንል ስለ 2000 ዓመት ታሪክ በፊት ስላለው ዘመን ጀምሮ እስከ አፄ ኃይለ ሥላሴ ዘመን ለምናወራ ሰው የተረጋጋ ነው፣ ለመኖር ይጓጓል፣ በሚያደርገው ነገር ደስተኛ ነው፣ በሚሰራው ስራ በአጠቃላይ በኑሮ በላይፍ ስታይል ተደርጓል። ስለዚህ ምንድነው ያጣነው? ይሄ ዝብሏል። ንግስናውን ስናጣ የእግዚአብሔር መንፈስ አጥተናል። ስለዚህ ለመንፈሳችን፣ ለራሳችን፣ ለሰላማችን፣ ለህይወታችን ለመረጋጋት ሲባል ንግስናውን መመለስ አለብን። እስኪ አንዳንድ ነገሮችን አንድ 10 ነጥቦችን እስኪ ከንግስናው በፊትና ከንግስናው ጊዜና ከንግስናው በኋላ ባሉ ነገሮች ነጥቦችን በማወዳደር ምን ያክል ንግስናው ጊዜ መንፈሳዊነት እንደነበረ ማሳያ ላቅርብ። እስኪ ለምሳሌ በሰላም ዙሪያ ያለ እስኪ እንደ ኢትዮጵያ አሁን ያላትን ቅርጽ የያዘችው ለምሳሌ በአፄ ምኒልክ ዘመነ መንግስት ወደዚህ ኦልሞስት የአፄ ምኒልክንና የአፄ ኃይለ ሥላሴን ዘመነ መንግስት እንደምረው ከ60 ዓመት በላይ ነው። እንግዲህ ከዛ በኋላ ከተወገደ ኦልሞስት ወደ 50 ዓመት አካባቢ አልፎናል። ስለዚህ በሁለቱ መካከል የአፄ ምኒልክን ሲደመር በመካከል ያሉት ልጅ ኢያሱ ንግስት ዘውዲቱን ጨምሮ
አፄ ኃይለሥላሴን ያሉትን ኦልሞስት ወደ 60 ዓመት ያለው ኢትዮጵያ አሁን ያላትን ቅርጽ ከያዘች በኋላ ያሉትን እና ከዛ በኋላ ንጉሳውያን ከተወገዱ በኋላ ደርግ ዘመነ መንግስት፣ በኢህአዴግ ዘመነ መንግስት እንዲሁም በብልጽግና ዘመነ መንግስት አጠቃላይ ደምረን ሶስቱን በአንድ እነዛኞችን በአንድ እያየን በእነዚህ 10 ነጥቦች እስኪ እናወዳድር። የመጀመሪያ በሰላም ዙሪያ እናወዳድራቸው። በሰላም ስናወዳድር እንግዲህ በአፄ ምኒልክ ዘመነ መንግስት እስከ አፄ ኃይለሥላሴ መጨረሻ ፍጻሜ እስከ 1966 ድረስ በኢትዮጵያ ውስጥ የተካሄዱ ጦርነቶች በጣም ውስን ጦርነቶች ናቸው። እነሱም በተለይ ትላልቅ ጦርነቶች ምንለው አንደኛው አድዋ ነው፣ ሁለተኛው ማይጨው ነው። ሁለቱም ሌላ ወራሪ መጥቶብን አገር ልናስከብር ነው። በዛ ደግሞ ያገኘነው ድል ለእኛ ብቻ ሳይሆን ለጥቁሮች፣ ለአፍሪካውያን፣ ለጥቁኖች ህዝብ የሆነ ነው። የአድዋን ድል እንግዲህ ማንም የማያውቀው ነው። ያልገዛለት ያልሸነፍነት ባይነት ስሜት ያመጣው ነው። ያ መዋጋት ለሀገር ክብር ሲባል፣ ሌላው በድጋሚ የዳግማዊ ወረራ የአፄ ኃይለሥላሴ ዘመን በማይጨው ያደረግነው ጦርነት ነው። እሱም ለሀገር ክብር ከቅኝ ግዛት ላለመገዛት የተደረገ ጦርነት ነው። ከዛ ውጭ ግን አልፎ አልፎ ምናልባት በየቦታው የተከሰቱ ጦርነቶች ሊኖሩ ይችላሉ። አብሶሉትሊ አብዛኛውን ዘመን ስናየው በሰላም ማህበረሰቡ በተረጋጋ ስሜት በሰላም ያሳልፈው ሆነን እናገኘዋለን። ከዛ በኋላስ እንግዲህ የደርግን ዘመነ መንግስት በ17 ዓመት በጦርነት ያሳለፍንን የኢህአዴግም 30 ኦልሞስት ወደ 27 ዓመት ሰላም የሚባል ነገር አይደለም። ከኢትዮ ኤርትራ ጋር አላግባብ የሆነ አንድ ሀገር የነበሩ ህዝቦች ለብዙ ሰው እልቂት የሆነ ጦርነት አካሂደናል። በየቦታው ከኦነግ ጋር ግንቦት ሰባት ጋር ከተለያዩ ጦርነቶች ኦልሞስት ሰላም ሊባል የማይችል ጦርነቶች የተካሄዱበት ዘመን ነው። ከኢህአዴግ ዘመን በኋላ ደግሞ ምንም መናገር አያስፈልግም። የሰሜኑ ጦርነት፣ አሁን ያለ በአማራ ክልል ያለው ጦርነት፣ በኦሮሚያ፣ ቤኒሻንጉል፣ በጋምቤላ፣ በሶማሌ የተደረጉ ጦርነቶችን በማየት ይችላል። ምን ስላጣን ነው ሰላማችን ይህን ያክል ከንጉሱ በኋላ ያደረሰ? መንፈሳዊነታችንን አጥተናል። ስለዚህ መንፈሳዊነታችንን እንመልስ። ንጉስና ስርዓቱን በመመለስ መንፈሳዊነቱን እንመልስ። የንግስና ስርዓቱን እንመልስ ስንል ንግስና ስርዓት ያስተዳደርን እያልን አይደለም። ግን የንግስና ስርዓቱ ሴሬሞኒያል በሆነ መልኩ ለእግዚአብሔር መንፈስ ማደሪያነት በሆነ በኩል ከነክብሩ ሊመለስ ይገባል የሚል ነው። ሌሎች አውሮፓ ሀገር ወደ 43 ዓለም ሀገሮች በሚተዳደሩበት መልኩ ፍጹም ሞናርኪ በሆነ ሲስተም ሳይሆን በሴሬሞኒያል መልኩ ንግስና ስርዓቱ ሊመለስ ይገባል የምንለው ለዚህ ነው። ሁለተኛው ሃይማኖታዊነት። ስለ ሃይማኖታዊነት እስኪ ኢትዮጵያን በንጉሶች ዘመን እንግዲህ የጥንቱንም ጀምረን እንደው የቅርቡን ኢትዮጵያውን ያለችው ቅርጽ ይዘን ስንሄድ በሃይማኖት በኩል ምን አይነት ስብዕና ነበራቸው? ምን አይነት ነበራቸው? በሁሉም ሃይማኖት እና ከንግስና በኋላ ምን አይነት ሃይማኖት? እንግዲህ በንግስናው ዘመን የኦርቶዶክስ እምነት ተከታዮች ትልቁ የሀገሪቱ ቁጥር የያዘውን የኦርቶዶክስ እምነት ተከታዮች ብታዩት የተረጋጋ መንፈስ ንጉሳውያንም ጨምሮ ሁሉም በተረጋጋ መንፈስ ሃይማኖትን የሚያከብርበት ኦልሞስት ትክክለኛ የሃይማኖት ስርዓት የሚካሄድበት ልንለው እንችላለን። ምናልባት በእውቀት ደረጃ መጽሐፍ ቅዱስን በማወቅ ከዛ በኋላ ሊሆን ይችላል። ነገር ግን በእምነት ደረጃ ትክክለኛ ፈጣሪን በማመን ደረጃ በንጉሳውያን ዘመን የነበረን ሰው ከዛ በኋላ አላገኘ ነው። እንቀጥልና ሁለተኛ ቁጥር ያለውን የእስልምና ሃይማኖት እንግዲህ የእስልምና ሃይማኖት የተቀበሉትን ነቢዩ መሐመድ ኢትዮጵያን እንዳትነኩ ሲሉ ዝም ብሎ አይደለም የተቀበሉትም ንጉሳውያን ናቸው። ስለዚህ አልነጃሺ የኢትዮጵያ ንጉስና የተቀበለ ነው። እሱን ትተን የቅርቡን ጊዜ እንኳን ብንሄድ በትክክል ሃይማኖት ጽንፈኝነት የሌለበት አክራሪነት በሌለበት ትክክለኛ የቁርአንን አስተምሮት ተከትለው ኢትዮጵያውያን ከሌሎች ሃይማኖቶች ጋር በፍቅር ሲኖሩበት የነበረ ዘመን ብትሉ የእስልምና ተከታዮች በንጉሳውያን ስርዓት ጊዜ ነው። ምንም አይነት የሃይማኖት ጠብ ያልተከሰተበት እስላም ከክርስቲያኑ ያልተጋጨበት ዘመን ቢኖር እሱ ዘመን ነው። ያልተነካካበት መንግስታት በአብዛኛው ጣልቃ ያልገቡበት ዘመን ቢኖር የንጉሳውያን ዘመን መንግስት ነው። ሌሎች ሃይማኖቶችን ማየት እንችላለን። ፕሮቴስታንት በደንብ ወደ ደቡብ ወደ ኦሮሚያ የተስፋፋበት የተሰበከበት ዘመን በንጉሳውያን ዘመን ነው። ሌሎች ሃይማኖቶችም በደንብ ይህን ስንል 100% ፐርፌክት ላይሆን ይችላል። ነገር ግን ትክክለኛ የእግዚአብሔር መንፈስ ሲካሄድበት የነበረ ዘመን ያ ዘመን ነው። ስለዚህ ለዛ ነው። ከዛ በኋላስ እንግዲህ በኦርቶዶክስም በእስልምናው በሌሎች ሃይማኖቶችም ብንመጣ ለምሳሌ በደርግ ዘመነ መንግስት ጣልቃ ገብቶ ሊቀ ጳጳስ የሾመበት ዘመን ነው።
ሊቀ ጳጳስ ገድሎ አስሮ ሊቀ ጳጳስ የሾመበት ዘመን ነው። እስልምናው ልክ እንደዛው ነው። ፕሮቴስታንቶች፣ ሌሎች ካቶሊኮች፣ በተለይ ፕሮቴስታንቶች የተሳደዱበት ዘመን ነው ከደርግ በኋላ። በኢህአዴግ ዘመነ መንግስት እንግዲህ ምን ያክል ሃይማኖት ውስጥ ጣልቃ እንደተገባ ማየት ይቻላል። በኦርቶዶክስ ብንመጣ ጳጳሳት ተሰደው ሌላ ሁለተኛ ሲኖዶስ የተሾሙበት በቃ የካድሬ መፈንጫ የሆነበት፣ ወደ ምስልምናውም ስንመጣ ልክ በተመሳሳይ ሁኔታ ካድሬዎች እንደፈለጉ የሚያደርጉበት ዘመን የኢህአዴግ ዘመን በሃይማኖት በኩል ስንመጣ፣ በሌሎችም ሃይማኖቶች ተመሳሳይ ሁኔታ ምናልባት እንደ በኢህአዴግ ዘመን ትንሽ ሳያስደፍር በጥንካሬ ዘልቋል ብለን ትንሽ ልናየው የምንችለው ካቶሊክ ቤተክርስቲያን ብቻ ነው። ሌሎች የመንግስት መፈንጫ የካድሬ መፈንጫ ሁነው እሱ እስካሁን ምን ያክል እንደተረፈን የምናየው ነው። ከዛ በኋላ ያለውን ነገር እንግዲህ አሁን ላለንበትም ደግሞ እንግዲህ እያያችሁ ስለሆነ ህሊና መፍረድ ነው። ሌላው ስለ ታሪክ ብናወራ ነው። ኢትዮጵያ እንግዲህ ታሪክ ካልን የንጉሳውያን ዘመን ታሪክ ነው። ከዛ በኋላ የምናስጎበኝ እስኪ የደርግ ዘመን ታሪክ ብለን የምናስጎበኘው የኢህአዴግ ዘመን ታሪክ ብለን የምናስጎበኘው የትኛውን ቅርስ ነው? የትኛውን ታሪክ ነው የምንናገረው? አድዋን ነው? ሌላውን ምኑን ነው የምንናገረው? ስለዚህ የታሪክ ዘመን በሶስተኝነት ብናየው የንጉሳውያን ዘመን የተሰሩ የተደረጉ ታሪኮች ነው። ስለ አድዋ ብናወራ፣ ስለ ማይጨው ብናወራ፣ ሌሎች ታሪካዊ ሁነቶችን ብናወራ፣ በአፄ ዮሐንስ ዘመነ መንግስት ራሳሉ ላይ የሰጡትን ጽዋ ላይ ከጣሊያን ጋር የሰሩትን ጀብድ ብናወራ፣ ስለ አክሱማውያን ታሪክ ብናወራ፣ ስለ ላሊበላ ታሪክ ብናወራ፣ ስለምንም ታሪክ ብናወራ በንጉሳውያን ዘመን የተደረገ ታሪክ ነው። ሌላው ቅርስ ነው። እንግዲህ ኢትዮጵያ አለ የምትላቸው ቅርሶች በሙሉ በንጉሳውያን ዘመን ከጥንት ጀምሮ በንጉሳውያን የተሰሩ ናቸው። ቅዱስ ላሊበላ የሰራው ላሊበላ አብያተ ክርስቲያናት፣ የፋሲል ቤተመንግስት፣ የአክሱም ውቅሮ ቤተመንግስት፣ የትኞቹም እንትኖች የሐረር ጀጎል ግንብ የትኞቹም ብንላቸው በሙሉ በአብዛኛው ሰው ሰራሽ የሆኑ ታሪካዎች ቅርሶች የምናወራው በንጉሳውያን ዘመነ መንግስት ሰራ። ሌላው ስለ ኢኮኖሚ እንምጣ። ምናልባት ከንጉሳውያን በኋላ እንደ ሀገር የጂዲፒያችን ኢኮኖሚያችን አድገው ሊሆን ይችላል። ግን ሰው ቢያንስ የምግብ ችግር ያልነበረበት ዘመን፣ ስለ ምግብ የማያስብበት ዘመን፣ ያን ያክል ሌክዠሪየስ የማይፈልግ በተረጋጋ መንፈስ በተረጋጋ በሰላማዊ ሁኔታ ምንም ደግሶ እያበላ እየጠራ እየዘከረ የሚኖርበት አንዱ ለአንዱ አስበው የሚኖርበት ዘመን የንጉሳውያን ዘመን ነው። ከዛ በኋላ ግን ምናልባት እንደ ሀገር ኢኮኖሚ ብናድግ ግን ህዝቡ እያለው እንኳን እንደሌለ በኢኮኖሚ ያማረረበት ዘመን ነው። ሌላው በስደት ላይ ነው። በስድስተኝነት ደረጃ የምናየው ስደት ነው። ስደት ከንጉሳውያን በፊት እንደ የመጨረሻውን ንጉስ እንኳን በአፄ ኃይለ ሥላሴ የሚሄድ ሰዎች ለትምህርት ወደ ሀገር ውጭ ወጥተው ከሆነ ለመመለስ የሚጓጉበት እንጂ በዛው ለመቅረት አንድም የሚሆን ከዛ በኋላ ከደርግ ዘመነ መንግስት በኋላ ስለ ስደት ምን ይታሰባል? እንደው ዝም ብሎ የአውሮፓ ሀገራት እና አሜሪካ መንገዳቸውን ሀገራቸውን ክፍት ቢያደርጉ የሚቀር ኢትዮጵያዊ ይኖር ይሆን? 90% በላይ ኢትዮጵያዊ ተሰዶ ያልቅ ነበር። ምን ሆኖ? እሱን እንግዲህ ፈጣሪ የመለሰው። ሰባተኛ የሀገር ፍቅር ስሜት ነው። የሀገር ፍቅር ስሜትን በንጉሳውያን ዘመን ብናየው እንዴት ነው? እንደሰማ ነው ትንሽም ትርፍራፊው እንግዲህ በደርግም ደርሶናል እኛም እስከምንወለድ ድረስ። አሁን የሀገር ስሜት ፍቅር ጠፍቶ ወርዶ ሰው ከቀበሌው ደርሷል። የኢትዮጵያ ዋና ከተማ የሚባል ቀበሌውን የሚጠራበት ትውልድ እስከሚፈጠር ድረስ ምን ያክል የሀገር ፍቅር ስሜት በደርግ ጀምሮ እየተሸረሸረ ጀምሮ እዚህ ነው። በንጉሳውያን ሁሉም ሀገር ወዳድ ነው። ለዛ ነው ከ1000 ኪሎ ሜትር በላይ በእግራቸው ተጉዘው ጣሊያንን ድል ነስተው ዘመናዊ ትጥቅ የታጠቀውን ጣሊያንን በሀገር ወኔ በሀገር ፍቅር ስሜት አልደፈር ባይነት በነበረበት ዘመን ድል ያደረጉት። ሌላው የተቋም ግንባታ እንስታ። እስኪ እንደው ዘመናዊነትን እንኳን ተቋም ገንብተናል ከዛ በኋላ ቢባል ተቋም የተገነባው በንጉሳውያን በተለይ በአፄ ሚኒሊክ እና በአፄ ኃይለሥላሴ ዘመን አሁን አሉን የምንላቸውን ተቋማት በሙሉ የተጀመሩት የተመሰረቱት መሰረታዊ ቅርጻቸውን የያዙት በዛን ጊዜ ነው። ለአብነት ብንጠቅስ የኢትዮጵያ ባህር ኃይል፣ የኢትዮጵያ አየር ኃይል፣ በጣም በአፍሪካ የጥቁሮች ኩራት እያልን የምንጠራው የኢትዮጵያ አየር መንገድ በአፄ ኃይለሥላሴ ዘመነ መንግስት፣ የኢትዮጵያ ቴሌኮሙኒኬሽን ኢትዮ ቴሌ የተመሰረተው በአፄ ሚኒሊክ ዘመነ መንግስት ነው። የኢትዮጵያ መንገዶች ባለስልጣን፣ የኢትዮጵያ መከላከያ ሰራዊት ምን ያክል እንዲያውም መከላከያ ሰራዊት ተቋማዊነቱ እየተሸረሸረ እንደመጣ ያያችሁበት ዘመን። ስለዚህ እነዚህ ሁሉ የተመሰረቱት ተቋም በመገንባትም ጠንካራ ተቋም
በንጉሳውያን ዘመነ መንግስት የተገኙት ናቸው። ሌላው ዲፕሎማሲ ነው። በዘጠነኛነት ደረጃ እስኪ ዲፕሎማሲያችንን እንይ እስኪ። በአሜሪካ ታሪክ እንግዲህ ቪዲዮ ወርዳችሁ ማየት ትችላላችሁ። የወቅቱ የአሜሪካ ፕሬዚዳንት ስማቸውን ዘነጋሁት። ስቲል እስካሁን የአሜሪካ ፕሬዚዳንቶች የሌላ ሀገር ፕሬዚዳንቶችን ወርደው አውሮፕላን ጣቢያ ባለኝ መረጃ አይቀበሉም። ብቸኛ አውሮፕላን ፕሬዚዳንቱ ሂደው በሀገራችን ወግ ባህል መሰረት ሰግደው የተቀበሉት ንጉስ ቢኖር መሪ ቢኖር አፄ ኃይለ ሥላሴ ናቸው። ለምን? ምን ስላላቸው? ይህን በደንብ እንትናለን። ለዛ ነው ዲፕሎማሲያችን ቢሆን ክብር የነበረው። በዲፕሎማሲ የአፍሪካ ህብረት እንዲመሰረት 54 በላይ ሀገራትን የማሳመን ስራ የሰራነ እኛ የአፍሪካ ህብረት መቀመጫ አዲስ አበባ እንዲሆን የተደረገው በዲፕሎማሲያችን ስራ፣ የተባበሩት መንግስታት መስራች አባል ብቸኛ የአፍሪካ ሀገር እንድንሆን ተደርጎ የተሰራው በነበረን ዲፕሎማሲ በነበረን ክብር ነው። የመጨረሻው እስኪ ዓለም አቀፋዊ እውቅና ክብር እንምጣ። የአስረኝነት እንትን በኋላ በንግስና ዘመን ምን አይነት እንግዲህ በንጉሳውያን ዘመን አፄ ኃይለ ሥላሴን የማያከብር ያልነበረ የለም። ጣሊያን መቼም ይቅርታ ለቃላት እንጂ ቂጧን ተንቀጥቅጣ የምትፈራቸው መሪ ብትኖር አፄ ምኒልክ ፈርታ ተገዝታ። እንግሊዝ አፄ ቴዎድሮስን ምን ያክል ተንቀጥቅጣ ንግስቲቱ በወቅቱ የነበሩት ንግስት ቪክቶሪያ ለአፄ ቴዎድሮስ እንግዲህ ከአንድ ከገጠር ለወጣ ምንም ላልተማሩ ንጉስ ግን ምን ያክል ክብር እንደነበራቸው ምን ያክል መንፈሳዊነት እንደነበራቸው የምታዩበት ነውና ከዛ በኋላስ ያለን እንግዲህ ማየት ትችላላችሁ። ወርደን ምን ያክል እንደደረሰ። ስለዚህ እባካችሁ ኢትዮጵያ ከፍ እንድትል የሺህ ዓመት ታሪካችንን የሺህ ዓመት ቁጭታችንን አባይን በመገደብ መልሰናል። የ30 ዓመት ስህተታችንን ለመመለስ እየተንቀሳቀስ ሁለቱም በጣም ሊደገፉ የሚገባቸው ናቸው። ሶስተኛ የ50 እና የ60 ዓመት ስህተታችንን ማረም አለብን። ከማንም ዲፕሎማሲ ሳንገባ ማንንም ሳንለምን ከማንም ጋር ንትርክ ውስጥ ሳንገባ ራስ በራሳችን በመወያየት በመስማማት በመነጋገር የኢትዮጵያ ንግስና በመመለስ መንፈሳዊነታችንን እንመልስ። አሁን የሰይጣን መጫወቻ ሆነናል። እንደ ሀገር በምንም ነገር ቢኖረንም ባይኖረንም ክብር አጥተናል። ቢኖረንም ባይኖረንም መግባባት አጥተናል። ቢኖረንም ባይኖረንም ፍቅር አጥተናል። ቢኖረንም ባይኖረንም መረጋጋት አጥተናል። በሰላም ለመኖር የሆነ የተረጋጋ ማህበረሰብ ዲሲፕሊን ማህበረሰብ እንዲፈጠር ታሪክ እንዲኖረን የ3000 ዓመት ታሪካችንን እውን እንድናደርገው ንግስናው ያስፈልገናል። የእግዚአብሔር መንፈስ እንዲመለስ ንግስ ባካ ቆይታ ይህን ይመስላል። ሰላም ለሁላችሁም። ሚዲያው እንዲጠናከር ብዙዎች ጋር እንዲደርስ የንጉሳውያን ቤተሰብ እንዲያዩት እንዲደገፍ ምሁራን እንዲቀርቡበት ሳሁ ሚዲያ ከፍ ማለት ስላለበት ለእኔ ሲባል ሳሁ ሚዲያ ማደግ ያለበት የንግስናውን ስርዓት ለመመለስ ነው። ለምን ሲባል ለኢትዮጵያ ሲባል፣ ለምን ሲባል የእግዚአብሔር መንፈስ ለመመለስ ሲባል ሳሁ ሚዲያን ቤተሰብ በመሆን ሼር አድርጉት፣ ኮሜንት አድርጉት፣ ላይክ አድርጉት። ሀሳብ ካላችሁ ኮሜንት ላይ ጻፉልን። መልካም በዓል፣ መልካም ቀን ለሁላችሁም። ሰላም ለእናንተ።